በውጪ ነጭ የተቀባ መቃብር አይተህ ታውቃለህ? ውበቱ ይማርካል፣ ውስጡ ግን ሞትና የበሰበሰ አጥንት የሞላበት። ዛሬ ላይ የኛም ኑሮ እንደዛው እየሆነ መጥቷል። በፎቶዎቻችን እናምራለን፣ በንግግራችን እንቀድሳለን፣ በውስጣችን ግን ስንት የዛገ ሚስጥር ይዘን ይሆን? ዛሬ ጅንስ ስለለበስን ፈሪሳዊ አይደለንም ብለን ራሳችንን አናታልልም። ከ2000 ዓመታት በፊት በኢየሩሳሌም አደባባዮች ላይ የሚራመዱ ረጅም ልብስ የለበሱና በሰው ፊት መጸለይ የሚወዱ ሰዎች ነበሩ። ስማቸው ፈሪሳውያን ይባላል። ሕግን አጥባቂ፣ ጽድቅን አንባቢ ነበሩ። ነገር ግን የልብን ጓዳ የሚያየው ክርስቶስ ፊት ሲቆሙ አንድ አሳፋሪ እውነት ተገለጠ። ኢየሱስም እንዲህ አላቸው፣ እናንተ በውጪ ነጭ የተቀባችሁ መቃብሮችን ትመስላላችሁ። በውጭ አምራችሁ ትታያላችሁ፣ ውስጣችሁ ግን ሞትና ርኩሰት ሞልቶበታል። ፈሪሳውያኑ ከኢየሱስ ጋር ሲነጋገሩ ትኩረታቸው ሥርዓት ላይ እንጂ ፍቅር ላይ አልነበረም። እጃቸውን ስለመታጠብ ይጨነቃሉ፣ ልባቸውን ስለማንጻት ግን ግድ አይሰጣቸውም። ከሰዎች ምስጋናን ይፈልጋሉ፣ ከፈጣሪ ግን ርቀዋል። ጌታ ሆይ እያሉ ይጸልያሉ፣ በውስጣቸው ግን የቂም ሰይፍን ታጥቀዋል። እነዚያ ሰዎች አልጠፉም፣ ዛሬም በመካከላችን አሉ። ዛሬም በመስተዋታችን ፊት ለፊት ውስጥ ይታያሉ። የጥንቱ ፈሪሳውያን ዛሬ ዘመናዊ ልብስ ለብሰው መጥተዋል። ትላንት በኢየሩሳሌም አደባባይ የነበረው ግብዝነት ዛሬ በሶሻል ሚዲያ ፖስትና በሐሰተኛ ፈገግታ ውስጥ ተሸሽጓል። ቤተ መቅደስ ስንቆም መልአክ እንመስላለን፣ ምላሳችን ግን የእባብ ናት። በሃይማኖት ግን ሰውን እንፈርጃለን፣ በጽድቅ ካባ ራሳችንን እንሸፍናለን። ነገር ግን ከመጋረጃው በስተጀርባ እግዚአብሔር የሚያየው ጓዳችንን በቅናትና ምቀኝነት ታፍኗል። ወዳጄ፣ የውጭ ቀለምህን ለማሳመር ስትደክም የውስጥ ማንነትህ እንዳይበሰብስ ተጠንቀቅ። ከፈሪሳዊነት ነፃ የምትወጣው ነጭ ልብስህን ሳይሆን ጥቁር ልብህን ማጠብ ስትጀምር ነው። ጌታ ዛሬ ቢመጣ የሚያየው የፌስቡክ ፕሮፋይልህን ሳይሆን በድቅድቅ ጨለማ የምትሰራውን ማንነትህን ነው። በአጠቃላይ ብዙዎቻችን ጅንስ የለበስን ፈሪሳውያን ሆነናል።